የማዳም ቅመሟ የስደቷ እህቴ ማነው የሰበረሽ ንገሪኝ በሞቴ። ማነው እምነትሽን ቀርጥፎ የበላ ለክፉ ቀንሽስ ያልሆነሽ ከለላ። ሁሉም የሚፈልግሽ ለእራሱ ጥቅም ችሎ ለማለፍስ አንቺ ያለሽ አቅም። እንዳንቺ ታጋሽ ሰው አይቼ አላውቅም። ዛሬ ግን ምን ሆነሽ እንባሽ ከዓይንሽ ሞላ። ማንስ ሊያብስልሽ ከቶ ያንቺን እንባ ከእጆችሽ ሌላ። ቤተሰብ አጋዥ ነሽ እናም ደግሞ ጧሪ፣ ራስሽን ረስተሽ ለሰው የምትኖሪ። አወይ አንቺ ነገር አወይ አንቺ ነገር ሰው ማመን ልማድሽ መስሎሽ እንደራስሽ ሁሉም የሚወድሽ። ለትንሽ ትልቁ ቀብር ግፍ ስትይ ቆይ እስከ መቼ ነው ደስታሽን ሳታይ። ለፍተሽ ጥረሽ ግረሽ የላክሽው ገንዘብሽ ምንም ሳይጨነቅ ሲያጠፋ ወንድምሽ። እህቴ የዛን ቀን ነው ወይ ስብራትሽ? እስኪ ልጠይቅሽ ማን ነው የሰበረሽ? ለመልካምነትሽ ክፋት የከፈለሽ ማን ነው የሰበረሽ? ከምንስ ተነስቶ ወይንስ ያንቺን ልብ የዋህነት አይቶ ስቃይሽ ማናውቆት? እንቅልፍ እያማረሽ በሌሊት ተነስተሽ ጎንበስ ቀና ብለሽ ቀኑን ሙሉ ሰርተሽ ጨርሰሽ ስትገቢ ለእንቅልፍሽ ማታ ደግሞ ታስቢያለሽ የሚዬን ውለታ። ትንሽ ታፈሽና የናፍቆት እንባሽን ከዛም ትልኪያለሽ የወር ደመወዝሽን። ቤተሰብን መርዳት አውቃለሁ ግድ ነው፣ ግን ደግሞ የሚያምረው ሁሉም በአግባቡ ነው። እናማ ንገሪኝ ዛሬ ምነው ታየ ስብራትሽ ጎልቶ? ያንቺ ጎደለብሽ የሌላው ተሟልቶ። ግን እስኪ ንገሪኝ ታወቅሽው ምክንያቱን? ሰውን ከፍ አድርጎ ለራስ ዝቅ ማለቱን። ስንት ዓመት አስቆጠርሽ ስንት ዓመት አስቆጠርሽ በዚህ ስደት ዓለም። ደስተኛ ናት እንጂ ከፋት የሚል የለም። የአንቺን መከፋት ማንም ካልተረዳ ልንገርሽ እህቴ ለእራስሽ ኑሪ ያንቺን ጓዳ። ስታምኚው የከዳሽ ሀቅሽን የበላ ከሆነ ባዳ ሰው በቤተሰብ ሌላ። ከዛ ሰው ርቀሽ መራመድ ጀምሪ ለነገው ህይወትሽ ወይ መብራቱን አብሪ። አዎ ትስቂያለሽ አዎ ትስቂያለሽ መስለሽም ደስተኛ፣ ወይም ወዳጅ የለሽ ወይ ታማኝ ጓደኛ። የተባልሽ ይመስል ሁሉ አይሳካልሽ በጥቅመኛ ሰዎች አይቀበር ህልምሽ። ተነሺ ከእንግዲህ እታለሜ ንቂ ደሞዝን አጥብቆ መያዙን እወቂ። በገንዘብ ጉዳይስ ሰውን አትመኝ፣ ምንም ስጋሽ ቢሆን አንድ አንጀት ብተኝ። ምን ቤተሰብ ቢሆን ጥቅም ያሳዝታል ስትልኪ ከርመሽ አንቺ ሄድሽ ለታ ስትያቸው የታል። ልጄ ያጠፋሁት ሲሉሽ ቀለል አድርገው ቃሉ እንደሚሰብርሽ እነሱ መች ያውቀው። ወይንስ ሲሆን ወይ የ80 ባልሽ ሁሌ በየወሩ ብር የሚቀበልሽ። እንዴት ይዘለቃል በዚህስ ሁኔታ ያንቺን ደሞዝ እሱ ሂሳቡን ከመታ። እናንተ ራሳችሁ የትዳርን መስፈርት አንድም ሳታሟሉ ወንዶች ተው በቃ ብር ብር አትበሉ። ገንዘብ አላቂ ነው ይሄዳል ይመጣል፣ ሚስጥሩን አወቀው ፍቅሩን ይበልጣል። ያለበለዛማ እመኑኝ አንድ ቀን የሴት ልብ ይቆርጣል። እናም የምላችሁ ወንዶች ልብ ግዙ፣ የምትወዳችሁን ያችን መልካሟን ሴት አጥብቃችሁ ያዙ። የስደቷ እህቴ የሁሉ ነገር ሲፈራረቅባት ለምን አትሰበር? ለምንስ ሳይከፋት ታግሳ እየኖረች የማይቻለውን ችላ አይዞሽ ባይ ሰው አታ ሚሆናት ከለላ። በዚህ በኩል ደግሞ ሌላኛው ትኩሳት በቲክቶክ ስትመጣ ብሶቷን ለመርሳት እመሟን ደብቃ ላፍታ ፈገግ ብትል በኢንቦክስ ይመጣል ቆንጆ ሀይ የሚል
ቆራጭ በረታብሽ እንደወደቀ ዛፍ እህቴ ተነሺ፣ ይህን ሁሉ ፈተና አብረን እንለፍ። ጊዜ ጣለኝና ህይወት ብትከብደኝ አትችይም ብለው ተሳለቁብኝ። ህመም ስብራቴ መች ይገባቸዋል፣ እጣት ለመቀሰር እጅግ ቸኩለዋል። የታመንኩት እኔ ያዳነኝ አምላኬ፣ መቼም አልለምንም ሰውን ተንበርክኬ። አትችይም ያሉኝን ችዬ ለማሳየት ያነከሰው እግሬን ቆይ ልራመድበት። በልግሬ ተራመድ በማመቀስ ክሽር እየተጠነቀቅ ልቤም ልጸግነሱ ጣላት አይስበርክ። የሰው አሉባልታ ያለህበት መጣ አንተን ሊያስተምርህ። እኔን ለኔ ተውኝ ተመልካችሁና እስከማሳያችሁ መቆም እንደገና ተሰብሮ የሚቀር ብርጭቆ ነውና። እናማ ከእንግዲህ ብዬ አልጠይቅሽም ማን ነው የሰበረሽ? አምላክ በሞገሱ በእሳት ፈትኖ ወርቅ አድርጎ ካኖረሽ ብዬ ልጠይቅሽ ማን ነው ስብራትሽን ዛሬ የጠገነሽ? ከጠላቶች ሁሉ አብልጦ ያኖረሽ እድሜ ጤና ሰጥቶን ይህን ሁሉ ያሳየን